hachi chogia dosape yauzin adais na tayo osasa osada kaya gatodas odin agape kasi sobidia ekiri bis zaiten kabaita kaipin nena sakia sawa bolane wota yagiri wonglawe odis yagin gogadan sakia sawa bolan wotas hachi chogia bedo magan hasimida sawa ita bola pe oba korike osai pato gares አመን ብለው ይሰዳ 15 ቀን ይላል አንድ ወር ሙሉ ተኝቻለሁ አለ በአልጋ ላይ አንድ ወር ሙሉ ተኝቻለሁ ስራዬን አልሰራም ምግብ መብላት አልችልም መንቀሳቀስ አልችልም ስራ መስራት አልችልም ተኝቻለሁ አለ ፓስተር መጸለይ ይፈልጋል ወይ ነብይ መጸለይ ይፈልጋል ብሎ ትንሹ ብላቴና ነው የላከው ህፃኑ ልጅ ነው አለ እዚህ አዎ የት አለ ህፃኑና አዎ ይሄ ብላቴና ነው አባቴ በጣም ታሟል ስራ መስራት አይችልም ናስቲ ልጅ ነው ዘይትን ሶፍትን ከዚህ በኋላ አባቴ ተነስቷልና የሚያምበት ቦታ ላይ አስቀመጥ ከመኝታ ተነስቷል ጌታ ብሎ የነበረ ልክ እንደታዘዘው ኢፋዲ ሶፍቲያ ኢፋዲ ዋት ኢፋዲ አይነነ ሳካ ደሰሞታ ያገሉልስ ወትዴ ከዛ ዋንዴ እዛ ያለ ጀባኤል ወይ ለጌታ የሚያም ቦታ ላይ ፓስተር አስቀምጥ ብሎኛል ልክ ሄድና ይሄ ሶፍትን አንተን በጣም አስቸጋሪ ህመም ያለበት ቦታ አስቀምጥ ብሏል ሄድና ተቀበልና ይሄ መድኃኒት ነው አለ ልክ አባቱ ልክ ልጁ እንዳወራው አባቱ ተቀበለ ከዛ በኋላ አስቀመጠው ሶፍቱ ዘይትን የተቀባ ሶፍት ነው ወዲያውን አባቴ ዳነ ተፈወሰ ይላል ክብር ለኢየሱስ ይሁን እግዚአብሔር በሉስቴ ፈውስ ባንተ ላይ ያጽና በሉስቴ ከዚህ በኋላ በሉስቴ በዚህ ከተማ ላይ በመኝታ ላይ ተኝቴ አታሳልፉ ተፈውሳል በሉስቴ ሃሌሉያ እልልታ ለጌታ ተፈውሷል እግዚአብሔር ፈውሶታል እግዚአብሔር ስም የተባረከ ይሁን ከዚህ በኋላ በኢየሱስም በቤት ላይ ታምራት ይሁን ልጆች በታምራት ይደጉ በጌታ በኢየሱስም አሜን እንዲሁ ቃው አንድ ጦሳዩት አዮ ኦጋራይ ኢታባውትነ ካሰታና ደይዳ ጋሽን እሲ አገነግዲያጋ በቃት ወልድ ያኔ ሶን ኡቱሳ ጋሽ ጋና ዳንዳይስ እሲቶ ጆሲያ ከሻማዳ ጋንዳይስ ቺጊኮ ከሻማቤና ጋና ናጋ ከጋንታ ዳጋይስ ይጎባ ተወልድ ያኔ እሲቶ ቃሲ ኦሶ አሳባይታ እካዳጋይስ ሚያ ጆሲያ ጊዮ ፔሽን ዳታና ያትን ሌዲስ ዴሽን እሲ ጋላስ ያጋ እሲ አያ ያዳ አላ ካለ ተዳጋሙ ወሳይዳ ተናጋ ሌዲስ ኡትዳሽን ተማይ ሚሰጋ ሌዲስ ጫዋታ እንዳው ኡትዳሽን አይቢን በይን ካሪከ ጦሳያ ነው በሲኒ ባዩ ሚዶ ሃታ ሄጋ ኡያ ጋዳኔ አዮ ሚ ኢዲያገ ታዩ አሳላለብስ አዮ ማ ያጋዳይማ አስራታ ቶይ ፋባሰቲስ ፋዲሲ ጋርስ ታና ጮጋራይ በቡዙን ሃች እንደም ባዋጋር ሄደ ሳፒያንዶሚን እስካዳ ዚኔ ባይዳይ ጋላሰሾ ሳይቲያኒ ኡርሴ ሳቂዳ ማይባ ሚኮ በቃ ፔሽርና ያሲን ታ ኡርሴ ማስ አይቢ ከባታ ወርጥ ጎቴ ታናንደ ናከ ጮጋሪ ደግ ፈለባው ያሲን ታና ጮጋሪ ሌሊስሽ ነራች ዋንደ ግን ታፋዳሲ ያግን ታና ያኒ ጦሲር እንደ ያግን አማን ወኔ አማኖ ሚናኔ አማነታ ዳይካ አማነታ ዳይካ ታና አማነት ጦሳይ ፋዋሲስ ይግን ነና ከፋዋሳን ደስ ግድ ዝኛ ግዳ ሃይሃኖ አካናሽን እስካዳ አይስ በቃ ሳውነቴ ወፉ ኢየሱስ ጌታ አማናት ነው ወይ አከመ ከታ ወጣ ብታኔ ሐኪም ቤት የሚሮጥ ሰው ሳይተኛ የሚያደርሰው አመን ብሎ አሜን ጮጋራ ማለት አስቸጋሪ በሽታ ነው ዛሬ ግን አፑ ላይ ተነሳከት አረ ላይታ ታና ደይሱባ ስንት አመት ነው ጮጋራ ዳራ ላይ አያ ምናምን አተ ጮጋራ ታማሚ ነበርኩ ይላል ስንት አመት ለምን አይነት ቀን ነው በእናት ምን አይነት አምላክ ነው ኢየሱስ ጌታ ነው አሜን ብሎ አሜን 20 ስንት አመት 20 ምናምን አመት በጮጋራ ተሰቃይቻለሁ ልክ ሮብ ቀን ላይ ጸልይዋል ሮብ ማታ ላይ ጸልይና ከዚህ ሰዓት በኋላ ከጮጋራ በሽታ ተፈውሳል ጌታ እያለ ነው አንተ ካልተፈወስኩ ብለ እንደዚህ ምልልቃል ወዲያውን ተፈውሻለሁ አሁን ጮጋራ የለም ጁስም አልጠጣም ያደረ ምግብ በበላም ጮጋራ ላይ ምንም ነገር የለም ዳቦ በበላም ሻይ በበላም ምንም አይነት ምግብ በበላም ሰላም ነው ተኝቼ ያድራለሁ ሳይተኛ የሚያድርበት ቀን አለ አሁን ግን ተፈውሻለሁ ይሄን ያደረገው ጌታ ክብሩ ለጌታ ስጡ እያለ ነው ክብር ለኢየሱስ ይሁን
ከዚህ የሚበልጥ ነገር እናያለን። ከጮጋራ ብቻ አይደለም እግዚአብሔር አምላክ ቤት ሰርቶ አደባባይ አራመን በሉ ቤት ሰርተ መተ እዚህ ተመሰከራለህ። እግዚአብሔር አምላክ ባጀትን ይመደብሃል። የባለቤት በር ይከፈታል። ዘንዶ እየተመታ ይሆናል። 20 ምናምን ዓመት ጮጋራ ተሰቃይቶ ያለው በ3 ቀን ውስጥ ተፈውሷል። ክብር የለም እንደ ለጌታ አረ አማን እያለ ነው። እልልታ ለጌታ ኢየሱስ ጌታ። ሌላ ቦታ እንዳይመጣ ከኛ መካከል የሚመሰከር ትውልድ ይነሳል ይላል እሱ። አረ አማን በሉ እባክህ። ከኛ መካከል ትውልድ ይነሳል፣ መስካሪ ይነሳል። እግዚአብሔር ፈውሷል። ይሄ ጌታ ምን ትላለህ ወይ? ጌታ ጦሳ ኢየሱስ ሱንታን ጀቶ ከሙሊያ ሰቃላት ተየገ